ሰላም 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 ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እጅግ በጣም የሚያሳዝንና ሁላችንም አንገታችንን ድፍት አድርገን ያለቀስንበትን ዜና ሰምተናል፣ አይተናል። እጅግ በጣም ነው የሚያሳዝነው። አገራችን ኢትዮጵያ ምን አይነት እየሆነችና ወዴት እየሄደች እንደሆነ ሁላችንንም አሳዝኖናል፣ ልባችን ደምቷል። እንግዲህ እግዚአብሔር አምላክ ዝምታው ለምንድን ነው ለበጎ ነው የሚለውን ነው የምናየው። እግዚአብሔር አምላክ አንዳንዴ እኛ ስንጮህ ዝም የሚልበት የራሱ የሆነ ምክንያት አለውና የእግዚአብሔር መንገድ የሰው ልጅ ሊመረምረው አይችልም። እግዚአብሔር ሁሉን ነገር አዋቂ ነው። ሰማይንና ምድርን የፈጠረ የሁላችን አምላክና አባት ፈጣሪያችን እንግዲህ እዚህ ሕዝብ ላይ ወገኖቻችን ላይ ምን እየደረሰ እንዴት እየሆኑ እንደሆነ ምን እያሳለፉ እንደሆነ እግዚአብሔር አምላክ እያየና እየተመለከተ ነው። የነሱ ደማቸው የፈሰሰ አባቶች፣ እናቶች፣ አዛውንቶች፣ ሕፃናቶች ሁሉም አርሲ ላይ የሚገኙ የኦርቶዶክስ እምነት ተከታዮች በእምነታቸው ጉዳይ እንደዚህ ሲንከባለሉና እንደ ደረቀ እንጨት ሲቀረጣጠፉ ማየት እጅግ በጣም ልብ ያደማል፣ ጭንቅላት ያዞራል። ነገር ግን እግዚአብሔር አምላክ ወዴት ነህ ብለን የምናለቅስበትና ቆሜያለሁ ማለት ከንቱ እንደሆነ የሰው ልጅ ሰውን ሲበላው የታየበት ዘበን ላይ ደርሰናል። እግዚአብሔር ይሄንን ዘበን ወደኋላ ይህንን ዘበን የማናይበትን የፍቅርና የአንድነት የሰላም የብልጽግና ህይወት እንዲያመጣልን ነው የሁላችንም ጸሎትና ልመና። ነገር ግን አሁን ለነዚህ ሰዎች የሚያስፈልጋቸው ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ሁሉም ድምፅ እንድንሆናቸው ግድ ይለናል፣ ያስገድደናል፣ ግዳጃችን ነው ማለት ነው። ለሀገራችን ለኢትዮጵያ እንደዚህ አይነት አደጋ ሲደርስባት ድምፅ ካልሆንን ለማን ነው የምንሆነው? ለእህት ለወንድማችን ድምፅ የመሆን ግዴታ ሰብአዊነት የሚሰማን ስለሆነ ድምፅ ልንሆናቸው ግድ ይለናል ማለት ነው። እባካችሁ ላልሰሙ ሼር በማድረግ እንዲያዩት፣ እንዲሰሙት፣ ድምፅ እንዲሆኑ ለወገኖቻችን እንድንደርስላቸው የሁላችንም መልእክት ነው ማለት ነው። ማንም ሰው ጆሮ ሰምቶ የሚሰማ አይኑ የሚያይ እስትንፋስ ያለው ሁሉ እነዚህን ወገኖቻችንን ሼር አድርጎ ድምፅ ለማሰማት ግድ ይለዋል ማለት ነው። ይሄንን ሼር አላደርግም እንዲሰማ አይፈልግም የሚል ሰው መቼም ኢትዮጵያ ላይ አይደለም ሌላም ሀገር አይኖርም። ኢትዮጵያ ደግሞ የምትታወቀው እንግዳ በማክበር በመቀበል ልክ እንደ አብርሃም የተባለች የጸሎት የእናት አባቶቻችን ጸሎት የቀደሙ ያለፉ ትላልቅ የእምነት አባቶች ያሉባት ሀገራችን ኢትዮጵያ የምትታወቀው ካለን ላይ ተካፍለን ጎረቤትን አይደለም ቤታችንን ጎረቤታችንን ይዘን የምንኖር ኢትዮጵያኖች እንደዚህ አይነት ስግብግብነት የሰው ደም መጠጣት ኢትዮጵያ አታውቅምና አንዳንድ አጸያፊ ስራ ቢኖርም ግን ይሄ በእምነት ላይ ዲፔንድ የሆነ ብቻ አይደለም። ይሄ ሌላ ጉዳይ ነው፣ እኛ አናቅም ውስጡን። ግን እኛን የሚመለከተው ግን እነዚህን ደማቸው ለፈሰሱ ወገኖች ድምፅ መሆን ስለሆነ ሁላችንም ሼር እያደረግን ድምፅ ሆነን ያልሰሙ ሰዎች ሰምተው ሰላም እንዲወርድላቸውና ሰፈራቸው ወደ ቀድሞ ህይወት እንዲመለስ ነው ማድረግ የምንችለው። ሌላውን ስራ እግዚአብሔር አምላክ ራሱ የፈጠረንን እኛን ፍጥሮችን ጥሎ የማይጥለን የፈጠረን ጌታ ሁሉን በጊዜውና በሰዓቱ አንድም ሰከንድ አንድም ደቂቃ ሳይዘገይና ሳይቀድም ሁሉንም ነገር እግዚአብሔር አምላክ ለራሱ ጊዜው ስላለው በስነ ስርዓት የእኛን ጥያቄ ፈጣሪያችንን ከሱ መልስ እንጠብቃለን ማለት ነው። አሁን ግን ሼር እያደረግን ለሁሉም ሰው እንዲደርስ ያላየ እንዲያየው የማድረግ ግዴታ ስላለብን ሼር ብናደርግ መልካም ነው።